አሐዱ አምላክ አሜን። በመጀመሪያ ደረጃ ቅዱስነታቸው አቡነ ሺኖዳ ሶስተኛን ብፁዓን ሊቃነ ጳጳሳትን እንዲሁም የሃይማኖት ፊልም ስራን ያበረታቱ ካህናትን በሙሉ ላመሰግን ወዳለሁ። እንዲህ አይነት ፊልሞች በተለይ ምስልን አእምሮንና የፈጠራን ስራ አንድ ላይ አካተው በቀላሉ ለመረዳት በሚያስችል መልኩ በመዘጋጀታቸው ነፍስ ላላወቁ ሕፃናት በጣም ጠቃሚ ናቸው። በፊልሞቹ ላይ ያሉት ትዕይንቶች እለቅ ያለ መልእክት አላቸው። በተለይ ትዕይንቶቹ የተቀረጹት ታሪኩ በትክክል ከተከናወነበት ቦታ ጋር በሚመሳሰል ቦታ ላይ በመሆኑ የበለጠ ትርጉም ይኖራቸዋል። ይህ ታላቅ ሐዋርያ ለኢየሱስ ክርስቶስ በጣም ቅርብ የነበረ ሐዋርያና ሕይወቱም በጣም መሳጭ እንደመሆኑ ታሪኩ እጅግ አስደናቂ ነው። በሐዋርያው ጴጥሮስ ታሪክ ዙሪያ ኢየሱስ ክርስቶስ በ3 ዓመት የምድር አገልግሎት ዘመኑ ያከናወናቸውን ተግባራት አብረን አያይዘን እናያለን። ከታሪኩ በተጨማሪ ወደ ሐዋርያት ሥራና የመጀመሪያይቱ ቤተክርስቲያን ምስረታ ታሪክ ድረስ ይዘልቃል። አብዛኞቹ የሐዋርያት ሥራ ምዕራፎች የጴጥሮስን አገልግሎትንና የወንጌልን ስብከት ሥራ እንዲሁም እርሱ የደነገጋቸውን መሠረታዊ መመሪያዎች፣ እምነቱን ለአሕዛብ ማስተማርን የመሳሰሉትን እርሱ የፈጸማቸውን ተአምራቶች ይተርካሉ። እንደ እውነቱ ከሆነ በዚህ ፊልም ሥራ ላይ የተሳተፉ ሰዎች የተቻላቸውን ጥረት ሁሉ አድርገዋል። ፊልም ለመስራት አስቸጋሪ የሆነ ቦታ ድረስ በመሄድ ፊልሙን በጣም ሩቅ በሆኑ ቦታዎች ላይ ቀርጸውታል። ይህ ፊልም ከእንግዲህ ፊልም ለመስራት ለሚፈልጉ ሁሉ አንዳች ማበረታቻ ሆኗቸው ሌሎች በርካታ ፊልሞች እንዲሰሩ ሊያነሳሳ ይችላል ብለን እናምናለን። በተጨማሪ ፊልሙን የሚያዩ ሰዎች ሁሉ ወደ ቤተክርስቲያንና ወደ ፊልሙ ገጸ ባህሪያት ታሪክ የበለጠ በመቅረብ በፊልሙ ዋና ገጸ ባህሪ ሕይወት ተመስጠው ወደ ቤተክርስቲያንና ወደ ኢየሱስ ክርስቶስ የበለጠ ይቀርቡ ዘንድ እንመኛለን። እግዚአብሔር በዚህ ፊልም ሥራ ላይ የተሳተፉትን ሁሉ ይባርካቸው። እንዲሁም ፊልሙን የሚያዩትን ሁሉ በቂ ትምህርት ለማግኘት ይችሉ ዘንድ ይርዳቸው። ለእግዚአብሔር ክብር ምስጋና ይሁን። አሜን። ጴጥሮስ ሙሉ ቀን ስንደክም ብንልም ያገኘነው ትንሽ አሳ ብቻ ነው። አሁን እንድሪያስ ነገር ግን ለዚህም እግዚአብሔር የተመሰገነ ይሁን። ዮሐንስ አሳውን አምጣና ወደ ገበያ እንሂድ፣ ቶሎ በል። አስር ዲናር ብቻ ከፍላለሁ። ምን? ለዚህ ሁሉ አሳ 10 ዲናር ብቻ? 10 ዲናር ብቻ? መጡላችሁ ሮማውያን!
የጥንት አባቶች ስለዚህ አስከፊ ዘመን ስለ መቃቢት ዘይሁዳና ስለ ገሊላ ይሁዳ ምን ይሉ እንደነበር ታስታውሳለህ? አዎን አስታውሳለሁ። ከአንድም ስንት ጊዜ ሮማውያንን መመከት ችለው ነበር። እነዚያ የተወደዱ ጊዜያት የት እንደጠፉ ሳስብ ይገርመኛል። እነዚያ ወራሪዎች በመጡበት ባህር በኩል ተሸንፈው ወደ መጡበት የሚመለሱበትን ቀን ማየት እናፍቃለሁ። እስራኤል ዳግም የምትነሳበትን ቀን ማየት እመኛለሁ። እነዚያ የተቀደሱ ጊዜያት ነበሩ። አንዳንዴ ተመልሰው በመጡ ብዬ እመኛለሁ። ሰው ሁሉ እኮ በሮማውያን ተማሯል። ስለ ዮርዳኖሱ የዘካርያስ ልጅ ስለ ዮሐንስ ሰምታችኋል? ዝናው በሰሜን በኩል በሊባኖስ ተራራማ መንደሮች ገኗል። በቤተልሔምና በኬብሮን እንኳን ሳይቀር ወሬው ተሰምቷል። ሕዝቡ ወደሱ ይጎርፋል። በኢየሩሳሌም በይሁዳና በዮርዳኖስ ወንዝ አካባቢ ያለ ሰው ሁሉ ወደሱ እየሄደ ነው። ሰዎች ስለ እርሱ ምን ይላሉ? በጣም ሰውነቱ የገዘፈ ቤዱዌንና ነቢያትን የመሰለ ነው ይላሉ። የሚገርመው ደግሞ ከአንበጣና ከማር ሌላ አይበላም። ሚስትም ሆነ ልጅ የለም። ሰዎች ኃጢአታቸውን እየተናዘዙ ንስሐ ይገባሉ፣ እርሱም በውሃ ያጠምቃቸዋል ይላል። የዳዊት ዘር የሆነው ሰው የሱን ዙፋን በቦታው ሊመልስ ከተነሳ እኔም የሚፈለግብኝም መስዋዕትነት ሁሉ ለመክፈል ዝግጁ ነኝ። ወደ ዮርዳኖስ ወንዝ ነገ እንሂድና ሰውየውን እንየው። ምን ታስባለህ? ግን እኮ ረጅም መንገድ ነው። ስምዖን አንተስ ከሚስት ጋር ነው የምትሄደው? አብሬያችሁ እሄዳለሁ። ቶሎ በይ፣ የቀረውን ምግብ አምጪ። ምን ነካሽ? ስምዖንና እንድሪያስ መምጫቸው እየደረሰ እኮ ነው። አታስቢ ማማ፣ ሁሉን ነገር አዘጋጅቼ ጨርሻለሁ። በነገራችን ላይ ሰዎች ምን እንደሚሉ ሰምተሽ? ምን ይላሉ ደግሞ? ኢየሱስ የሚሉት የማርያም ልጅ መሲሁ ነው ይላሉ። ይህ ነገር ከዚህ ቀደም ሌሎች ሰዎች ሲሉት ከነበረው ጋር ይመሳሰላል። አረጋዊው ስምዖንም መሲሁን በእጁ እንዳቀፈው ተናግሮ ነበር። በዚያ ላይ ደግሞ ስለ እርሱ ስለተዘመረው ሰማያዊ መዝሙርና ሰብአ ሰገልና እረኞች ስለሰሙትን መዝሙር ያወራሉ። ይህ ነገር የተፈጸመው ከረጅም ዓመታት በፊት ነበር። ስምዖንና እንድሪያስ ይኸው መጡ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ምግቡን አዘጋጅታችኋል አይደል? አዎን። በጣም እርቦኛል። አሳ የማጥመዱ ስራ ዛሬስ እንዴት ነበር? ደህና ነው። ምንድነው ነገሩ? ምን ሆናችኋል? ተናገር እንጂ ስምዖን ተናገር። ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ንስሐ ግቡ። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ። አዘቅቱ ሁሉ ይሙላ፣ ኮረብታው ሙሉ ዝቅ ይበል። ጠማማውም የቀና መንገድ ይሁን፣ ጎባጣውም መንገድ ትክክል ይሁን። ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ። ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። የዚህ ሰው ድምፅ እንደ ነጎድጓድ ነው። ሰውን ጠለቅ ብሎ እንዲያስብ ያስገድደዋል። ጣቱን ወደ ሰማይ ቀስሮ ኃጢአት እንዳትሰራ ያስጠነቅቃል። ና ፊልጶስ እንጠመቅ። እንሂድ። ከሰባ ሊቃናት ምኵራብ ሰዎችን መላክ አለብን። ይህን የቀረበውን ክስ የሚያጣሩ ካህናት ልከን ይሄ በዮርዳኖስ ወንዝ ስለሚያጠምቀው ሰው ማወቅ አለብን። ስለሱ ማንነት ማወቅ አለብን። ሰዎችን ንስሐ እንዲገቡ የሚያስጠነቅቃቸው መሲህ የተባለው እሱ ነው እንዴ? አዎን ቀያፋ። በተጨማሪ ወታደሮችን፣ ቀራጮችን፣ ጸሐፍቶችን ልከን ማን መሆኑን እንዲጠይቁት ማድረግ አለብን። በመጀመሪያ መልሱን እንስማ። ከዛ በኋላ የተለያዩ ሰዎችን እንልካለን። እንዳንተ ያለ ሰው ከዚህ ቀደም አይቼ አላውቅም። ማስመሰልም ሆነ ማባበል ብሎ ነገር አታውቅም። በጣም ጠንካራ ሰው ነህ። በጣም እኮ ነው በግልጽ የምትገጽጻቸው። ምንም ነገር አያስፈራህም እንዴ? ከኔ በኋላ የሚመጣው እርሱ ከኔ ይልቃል። እኔ ሳላውቀው እርሱ ከኔ በፊት ነበረ። ዝቅ ብዬ ጫማውን ጠፍር መፍታት እንኳን አይገባኝም። መምህር ሆይ በጣም እናከብርሃለን። ያንተ ደቀ መዛሙርት መሆን እንፈልጋለን። እኔ ክርስቶስ አይደለሁም። ሙሽራይቱ ያለችው እርሱ ሙሽራ ነው። እኔ ሙሽራ አይደለሁም፣ ሚዜው ነኝ። ስለ ራሴ እውነተኛ ማንነት የምናገርበት ትክክለኛ ጊዜ ይመጣል። እንዴት ናቸው ልጆቼ? እነ ስምዖን፣ እንድሪያስ፣ ያዕቆብና ዮሐንስ እንዴት ናቸው? በጣም ናፈቁኝ። አታስቢማ፣ በዮሐንስ ሊጠመቁ ወደ ዮርዳኖስ ወንዝ ሄደዋል።
የአባቶቻችን አምላክ እግዚአብሔር ይጠብቃችሁ። አንቺም ባልሽ ስምዖን እንደናፈቀሽ ያስታውቃል። አዎ ናፍቆኛል። ቢሆንም እግዚአብሔር ላለው ፍቅር በሚያደርገው ነገር ሁሉ ደግፈዋለሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ የእግዚአብሔርን መንገድ አዘጋጁ። ግን እኮ እኛ የአብርሃም ልጆች ነን። አንተ ደግሞ አብርሃም ማን እንደሆነ ታውቃለህ። በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይቻለዋል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲያው ምን እናድርግ? ምሕረትን አድርጉ፣ ልባችሁን ለእግዚአብሔር መንግሥት አስገዙ። የምድር የሆነውን ኃላፊ ጠፊ ነገር ወደ ኋላችሁ ተዉ። ሁለት ልብስ ያለው ለሌላው ያካፍል፣ ምግብም ያለው እንዲሁ ያድርግ። እኛ ቀራጮችስ ምን እናድርግ? ወዮላችሁ! አትስገብገቡ፣ ከታዘዘላችሁ አብልጣችሁ አትውሰዱ። እኛስ ምን እናድርግ? በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ። ለመሆኑ አንተ ማን ነህ? ክርስቶስ አንተ ነህ? አይደለሁም፣ እኔ ክርስቶስ አይደለሁም። ነገር ግን ከእርሱ በፊት ተልኬአለሁ። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። እንግዲያው አንተ ኤልያስ ነህ? አይደለሁም፣ እኔ ኤልያስ አይደለሁም። እኔ ከምድር የተገኘው የዚች ምድር ሰው ነኝ። ስለ እርሱ ግን እንዲህ እናገራለሁ፣ ከላይ የሚመጣው ከሁሉ በላይ ነው። እንግዲያው አንተ ማን ነህ? ለላኩን መልስ እንድንሰጥ ማንነትህን ንገረን። ስለ ራስህስ ምን ትላለህ? የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። ዛሬ ለነዚህ ተንኮለኛ የፖለቲካ ሰዎች የሰጣቸው መልስ በጣም የሚገርም ነው። ወታደሮቹንም አልፈራቸው። እነሱ እኮ ማድረግ የሚሳናቸው ነገር አልነበረም። ፈሪሳውያንና ሰዱቃውያንንም ቢሆን ሳትፈራቸውን የተናገርካቸው። እነርሱ እኮ በሀገሪቱ ያሉ ታላላቅ የሃይማኖት መሪዎች ናቸው። እኔ በመካከላቸው ሆኜ መንገዱን እያዘጋጀሁ ነው። እኔስ በውሃ ጠምቃችኋለሁ። ነገር ግን ከኔ በኋላ ከኔ የሚልቀው ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውንም በማይጠፋ እሳት ያቃጥለዋል። እኔ ባንተ ልጠመቅ ያስፈልገኛል እንጂ እንዴት አንተ ወደኔ ትመጣለህ? ባንተ ልጠመቅ እፈልጋለሁ። እንግዲህ ፍቀድልን፣ እንዲህ ጽድቅን ሁሉ መፈጸም ይገባናል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቀውም ነበር፣ የጫማውንም ጠፍር መፍታት እንኳን አይገባኝም። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ይህ እንግዳ ሰው ማን ነው? የፊቱ ጸዳል ያበራ። ዮሐንስ እንዴት እንዳስተናገደውና እንደታዘዘው አይታችኋል? ስማ አንድሪያስ፣ ከእንግዲህ ቁጭ ብዬ መጠበቅ አልችልም። ነገ ወደ ቅፍርናሆም እሄዳለሁ። እኔም ካንተ ጋር እሄዳለሁ ስምዖን። እኔ ትንሽ ቆይቼ በኋላ ላይ እሄዳለሁ። እኔም ካንተ ጋር እቆያለሁ። ታላቁ መጥምቁ ዮሐንስ የጫማውን ጠፈር እንኳን ሊፈታ የማይቻለው ይህ ሰው ለመሆኑ ማን ነው? ሲጠመቅ በላዩ ላይ ያረፈው እርግብስ ምንድን ነው? በመንፈስ ቅዱስና በእሳት ያጠምቃችኋል ሲል ምን ማለቱ ነው? ይህ እንግዳ ሰው ማን? ጉዞ እንዴት ነበር ስምዖን? እንዴት የሚገርም ጉዞ ነበር መሰለሽ። ምኑ ነው
ነው የሚገርመው? አላውቅም፣ ግን አንዳች እንግዳ ነገር ይሰማኛል። እግዚአብሔር ለዳዊት ልጆች የእርሱን ዙፋን መልሶ እንደሚሰጣቸው የገባው ቃል እየተፈጸመ ያለ ይመስለኛል። መጥምቁ ዮሐንስ ክርስቶስ ነው ማለትህ ነው እንዴ ስምዖን? እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ። መምህር ምን ትፈልጋለህ? መምህር የት ነው ያረፍከው? ናና ተመልከት። ንጉሥ ሄሮድስ አሁንም የወንድምህን የፊልጶስን ሚስት ማግባቱ ነገር ላይ እንደቆረጥክ ነው? አዎ፣ በሙሉ ልቤ እሻታለሁ፣ በሙሉ ልቤ ወድጃታለሁ። ግን የንጉሥ አርቲያስ ልጅ የሆነችው ውዷ ባለቤትህንስ ምን ልታደርጋት አስበህ ነው ንጉሥ ሄሮድስ? ስልችት ብላኛለች። እኔ የምፈልገው ቆንጆዋን ሄሮዲያንን ነው። ሄሮዲያ ቆንጆ ናት። በተቻለ ፍጥነት በእጄ መግባት አለባት። ንጉሥ ሄሮድስ ነቢዩ ዮሐንስ የወንድምህን ሚስት ወንድምህ በሕይወት እያለ ማግባት እንደማትችል የተናገረውን ነገር አልሰማህም እንዴ? ምን? ማን ነው ሄሮድስ የሚፈልገውን መከልከል የሚሻ ደፋር? በፍጥነት ሄዳችሁ ይዛችሁ አምጡት። ያዕቆብ! ስምዖን! ያዕቆብ! ስምዖን! መቼ መጣችሁ? ዛሬ። አሁን ገና መድረሳችን ነው። በጣም ጥሩ ዜና ይዛችሁ የመጣችሁ ትመስላላችሁ። መሲሁን ክርስቶስን አገኘን። መሲህ ክርስቶስን? አሁን ሕዝቡን ሲያስተምር ሰማን። ልባችንን መግለጽ በማይቻል ሐሴት ሞላ። ምናልባት በዮሐንስ እጅ የተጠመቀው ሰው እሱ ነው? በትክክል እርሱ ነው። እንሂድና እናገኝ። እንሂድ። አሁን እንሂድ። አንተ እዚህ ቆይና መረቡን ጠብቅ። ክርስቶስ ይሁን። ከዮሐንስ የተለየ ነው። የዮሐንስን ያህል በአካል የገዘፈ አይደለም። ሰውነቱ የወፈረና ጠንካራ የሚባል አይደለም። አንተ የዮና ልጅ ስምዖን ኬፋ ትባላለህ። ስሜታዊና አስቸጋሪ ሰው እንደሆንኩ እሱ አስቀድሞ አውቋል። ግን እኮ ኬፋ ተብለህ መጠራት እንደምትችል ነግሮሃል። ይህ ማለት ደግሞ አንተ አለት ነህ ማለት ነው ጴጥሮስ። እማማ እንዴት ውብ ነሽ! እንዳንቺ ያለች ቆንጆ ሙሽሪት በህይወቴ አይቼ አላውቅም። ልጄ ሰሎሜ፣ ያን ያህል እንኳን አይደለሁም። ይሄ ሁለተኛ ጊዜ ማግባቴ መሆኑን አትርሺ። እማ፣ ይሄ መጥምቁ ዮሐንስ የሚሉት ሰው እያስፈርቱኛል። እኔም ጨንቆኛል። ነገር ግን ንጉሱ እንዲታሰር ጥብቅ ትእዛዝ አስተላልፏል። እንዲያ ከሆነማ ይሰው መገደል አለበት። ስለ እርሱ አታስቢ፣ ግድ የለም አሳየዋል። ንጉሥ ሄሮድስን እንዳናስጠብቀው አሁን እንሂድ። ውዷ ሄሮዲያ፣ ወደ እኔ ተጠጊ። ያላንቺ እኮ ዙፋኔ ጨለማ ነው። ሰሎሜ፣ አንቺም እንደ እናትሽ ቆንጆ እየሆንሽ ነው። ንጉሥ ሄሮድስ፣ መጥምቁ ዮሐንስ በር ላይ ነው። አስገባው። አጥማቂ ዮሐንስ፣ ንግሥቲቱን ሚስቴን እንኳን ደስ ያለሽ አትላትም? እርሷ ያንተ ሚስት አይደለችም። ያንተ ሚስት አይደለችም? አንተ ደፋር! ለሕዝቡ እየዞርክ የምትለፍፍለት አይበቃህምና ነው? ምላስን ነው ማስቆርጠው። ምናልክ አንተ ደፋር? እርሷ ሚስቴ ነች። ሁሉም ሰው ይሄን ሊቀበል ይገባል። ሁሉም ሰው
የወንድም ሚስት ላንተ ልትሆን አልተፈቀደም። እርሱ በሕይወት እያለ ልታገባት አትችልም። ይሄ ከእግዚአብሔር ሕግ ጋር የሚጻረር ነው። አንተ ይሄ ንግግርህ ሞት እንደሚያስከትልብህ ሳላወቅም አንዳች ነገር አልፈራም። ኤልያስ የእስራኤል ንጉሥ ለሠራው ኃጢአትና ለጣሰው የእግዚአብሔር ሕግ ፊት ለፊት እንደተጋፈጠ ሁሉ እኔም ሕግ መጣስን ፊት ለፊት እነግርሃለሁ። የኔ ቁጣ ያስፈራህ? ያቺ ክፉ ኤልዛቤል ኤልያስ ላይ ያደረገችው ይህንኑ ነው። እንደምታስገድሉ አስፈራራችሁ። አንተ ክርስቶስ አይደለም፣ ኤልያስም አይደለም። ነገር ግን ጻድቅ ሰው እንደሆንክ አውቃለሁ። እናም የኔን ጋብቻ አትቃወም። ይህንን ነገር ለሕዝቡ አትናገር። የወንድም ሚስት ላንተ ልትሆን የእግዚአብሔር ሕግ አይፈቅድም። ዘብ ወህኒ ጣሉት። ሕግ ጥሰሃል ንጉሥ ሄሮድስ። ግረፉት። ሕግ ጥሰሃል። የወንድም ሚስት ላንተ ልትሆን አልተፈቀደም። ሕግ ጥሰሃል። ሄሮድስ መጥምቁ ዮሐንስን ይዞ እንዳሰረው ሰማ? ሰምቻለሁ። ነገ ወደ እስር ቤት ሄደን ልናየው ከዮሐንስና ከያዕቆብ ጋር ተስማምተናል። እንደምታውቀው ዮሐንስ አሳ ስለሚያቀርብላቸው ከጥበቃዎቹ ጋር ይግባባል። እንድሪያስ፣ የመጥምቁ ዮሐንስ መጨረሻ እንደዚህ ከሆነ የአዲሱ መምህርስ መጨረሻ ምን ሊሆን ነው? እሱም አይሁዳውያንና ሊቃነ ካህናትን በድፍረት ይገስጻል። ለሁላችንም ቢሆን ነገሩ አስደንጋጭ እየሆነ ነው። ሁኔታው ተስፋ ያስቆርጣል። ተመልከት ጴጥሮስ፣ ተመልከት፣ ኢየሱስ ነው። ተመልከት ጴጥሮስ። በኋላዬ ኑና ተከተሉ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ። ሮማንስ ለሄሮድስ ምን ያህል ቅርብ ሰው እንደሆን ካውቃለሁ። እውነት ምን ታስባለህ? ንገረኝ፣ ምን ታስባለህ? ምን ማለት እንደፈለግሽ የገባኝ ይመስለኛል። እሱ እንደሚወድሽና ሊያገባሽ እንደሚመኝ ነው አይደል? እኔ ለእርሱ ገና ልጅ ነኝ። ሆኖም ግን አይኖቹ በሄድኩበት ይከታተሉኛል። በጣም ግራ የሚያጋባ ነው። ታላቁ ንጉሥ ሄሮድስ እኔን ይፈልገኛል። እንዴት ደስ ይላል! ግን እኮ የእንጀራ አባትሽ ነው። ይህን አውቃለሁ። ምንም ነገር ይሆናል ብዬ አልተመኘውም። ስለዚህ መጥምቁ ዮሐንስ ስለሚሉት አንዳች እንግዳ ስሜት ይሰማኛል። እርሱ የሚናገረው ትክክል ነው ብለህ ታስባለህ? አላውቅም። ነገር ግን ሄሮዲያ በጣም ነው የምትጠላው። ምክንያቱም እሷ ዘማዊ እንደሆነችና የሄሮድስ ሚስት ልትባል እንደማይገባ አድርጎ ለሕዝቡ ያስተምራል። ይህንማ አውቃለሁ። በተቻለ ፍጥነት ልታስወግደው ትፈልጋለች። እንዴት ነህ? እንዴት እንደሆንክ ለማየት ነው የመጣነው። ደህና ነኝ። ኢየሱስ ክርስቶስ ስለሚሰራው ሰምቼ ደስ ብሎኛል። በሽተኞችን እንደሚፈውስና ሰዎች ሰራው ብለው የሚያወሩትን ታምራት ሁሉ ሰምቻለሁ። ሄሮዲያ ባንተ እየተበሳጨችና ልታስገድል እንደምትፈልግ ሰምቻለሁ። መሞት አትፈራም? ሞት? ከሞት ማህፀን ነው የወጣሁት። ያም ቦታ የእናቴ የኤልሳቤጥ መሃን ማህፀን ነበር። ንጉሥ ሄሮድስ በቤተልሔም ያሉ ዕድሜያቸው ከሁለት በታች የሆኑ ሕፃናት እንዲገደሉ ሲያዝ ልሞት እችል ነበር። ሆኖም ግን አባቴ ዘካርያስ በመሠዊያው ላይ አስቀመጠኝ። የእግዚአብሔር መልአክ ወደ ከፍታ ቦታ ወሰደኝ። በዛም ኖርኩ። የለም፣ እኔ ሞትን አልፈራም። ንጉሡ አንገቴን ቢያስቆርጥ እንኳን የሚሰራውን ነቅፈዋለሁ። ትክክል አይደለም፣ ፍጹም ትክክል አይደለም። ባለፈው ጊዜ ስንመጣ በጠየከን መሰረት ኢየሱስን ጠይቀነዋል። እርሱም ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ ንገሩት፣ ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣
ለድሆችም ወንጌል ይሰበካል በሉት አለን። እስከ መቼ ነው አጥማቂ እንደደረቀ የሚቀረው? በእስር ቤቱ የደረሰበት መከራ ምንም ሐሳቡን አላስቀየረው? ብዙ ጊዜ አዋርዶኛል። ሄሮድስ ፊት እንኳን ሳይቀር ሲናገር ምንም ነገር አይፈራም። ሆኖም ግን መሞቻውን የሚያቀርብ አንድ መላ አለኝ። ምንድነውማ? የሄሮድስ የልደት ቀን በዓል ላይ አንቺ ትደንሻለሽ። ከዚያ በኋላ ሰሎሜ በጣም ድንቅ ነው። ንጉስ ወይ ዳንሴን ወደዱልኝ? ምን ያህል እንደወደድኩትማ በህዝቡ ሁሉ ፊት አረጋግጥልሻለሁ። የምትጠይቂውን ልሰጥሽ ቃል ገባለሁ። የፈለኩትን ነገር ቃል እኮ ገባሁልሽ ሰሎሜ። ከፈለግሽ የመንግስቴን ግማሽ ጠይቂ፣ እሰጥሻለሁ። የመንግስቱን ግማሽ እንኳን አልፈልግም። በጣም ቀላል ነገር ነው የሚፈልገው። ዮሐንስን አንገት ቆርጠው እንዲሰጡኝ አሁኑኑ ፈልጋለሁ። ምናልሽ? ዮሐንስ መጥምቁ ግን እኮ የኔ ውድ አንተ ንጉስ ነህ። በሰው ሁሉ ፊት ቃል ገብተሃል። ቃልህን ማጠፍ የለብህም። እሰጥሻለሁ። ማነህ ዘብ? የመጥምቁ ዮሐንስን አንገት ቁረጡ፣ በብር ወጭትም ላይ አድርጋችሁ አሁኑኑ አምጡት። ለሰሎሜ እሰጣታለሁ። እሰጥሻለሁ። የዮሐንስ መጥምቁ ጭንቅላት ይሄው ያንቺው። ሕገ እግዚአብሔር ተጥሷል! ሕገ እግዚአብሔር ተጥሷል! ሕገ እግዚአብሔር ተጥሷል! ሕገ እግዚአብሔር ተጥሷል! ሌሊቱን ሁሉ ስንደክም አደረ። ምንም ማሳ ግን አልያዝንም። ይሄው መምህርን ብናገኘው ጥሩ ነበር። መምህር ከኛ ጋር ሆኖ ቢሆን ኖሮ ከባዶ መረብ ጋር ባልተመለስን ነበር። ይሄው መምህር መጣ። መምህር! ስምዖን ወደ ጥልቁ ፈቀቅ በልና መረባችሁን አሳ ለማጥመር ጣሉ። መምህር፣ ሌሊቱን ሁሉ ስንደክም አደረ። ምንም ግን አልያዝንም። በዚህ ላይ አሳ የሚገኘው በጥልቁ ሳይሆን ከወዲህ ነው። ነገር ግን አንተ እንዳልክ መረቡን በጥልቁ ላይ ጥላለህ። መረብህን ጣል። እንደ ቃልህ መረቡን እጥላለሁ። ምንድነው ይሄ? የሁሉ አሳ ከየት መጣ? መረቡን መጎተት አልቻልኩም። ዮሐንስ፣ ያዕቆብ፣ እንድሪያስ ኧረ አግዙኝ! መረቡን መጎተት አልቻልኩም። መረቡ እኮ መቀደዱ ነው። ታንኳዋ በአሳ ብዛት ልትሰጥም ነው።
ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ። አንተም የራስን መንገድ ሂድ፣ እኔም የራሴን እሄዳለሁ። የዘላለም ሕይወት የሚሆኑ ቃላቶችን በውስጥ ያሉና አረሳም። አትፍራ፣ ሁሉን ትተህ ተከተለኝ። ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ። ምን ነው አመሸ ጴጥሮስ? ተጨንቄ ነበር። በጣም ይቅርታ የኔም መቤት። መምህር ሁሉን ነገር ትቼ እንድከተለው ጠየቀኝ። እንዳልፈራም አበረታታኝ። ስለኛ እርሱ እንዳለልን ነገረኝ። ሰዎችንም እንዴት ወደ ሕይወት እንደማመጣ ያስተምረኛል። እርሱን ለመከተል ብለህ አሳ ማጥመዱን ልትተው ነው ማለት ነው? አዎን። ከእርሱ ጋር ሂድ ጴጥሮስ። እኔና እናቴ ሁሉን ነገር እንወጣለን። እስከፈለክበት ጊዜ ድረስ ከእርሱ ጋር ሁን። ይህንኑ ከእናቴ ጋር ስናወራ ነበር። እርሱን ካወክ ጊዜ ጀምሮ በጣም ተቀይረሃል። አሁን ጥሪው የመጨረሻ ነው። ሁሉን ነገር ትቼ እንድከተለው ጠይቆኛል። ብቻህን ያለህ አትመስለኝም። አሁን ዮሐንስ፣ ያዕቆብ፣ እንድርያስም ሁሉን ነገር ትተው እርሱን ይከተላሉ። ሰዎችን እያስተማረ ተአምር የሚሰራው ሰው በየቀኑ አዳዲስ ተከታዮችን እያፈራ ነው። ይሄ ዮሐንስ መጥምቁ የሚሉ ሰው አሁንም አልሞተም ማለት ነው? ንጉሥ ሆይ ዮሐንስ ጭንቅላቱ ተቆርጦ ሞቶ የለ እንዴ? አው ለዚህ ሁሉ ተጠያቂው አንቺ ነሽ። ምን ማድረግ እንዳለብኝ አላውቅም። ጦርነቱ ያለ ጥርጥር መጀመሩ። ጦርነት? የምን ጦርነት? የአረብ ንጉሥ ጦሩን እየከተተ ነው። ጦርነት ሊጀምር ይፈልጋል። ለምንድን ነው ጦርነቱ ያስፈልገው? ለምን መሰለሽ? የእርሱን ልጅ ሚስቴን ስለፈተዋት። ምክንያቱ ደግሞ እናትሽ ናት። አንቺ ምክንያት ነሽ። የሰው ልጅ ሰዎች ማን ይሉታል? አንዳንዶቹ በጣም ፈርተዋልና መጥምቁ ዮሐንስ ከሙታን ተነስቶ ነው ይላሉ። ሌሎቹ ደግሞ ነብዩ ሚልኪያስ እንዲጠባበቁት የተናገረው ኤልያስ ነህ ይሉሃል። ሌሎች ደግሞ ከነቢያት አንዱ ነው ይሉሃል። እናንተስ እኔን ማን እንደሆንኩ ትላላችሁ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጥልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። በዚህችም ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻ እሰጥሃለሁ። መምህር ምን ያህል ጴጥሮስን እንደሚወደው አያችሁ? በእርሱ ላይ ቤተ ክርስቲያኑን እንደሚሠራ ተናገረኮ። እንደርሱ አይደለም ያለው። በእርሱ ላይ ቤተ ክርስቲያን መስራት ቢፈልግማ እንዲህ ይለው ነበር፣ አንተ ጴጥሮስ ነህ፣ በአንተ ላይ ቤተ ክርስቲያን እሠራለሁ። ልዩነቱ ምንድን ነው? ሁለቱም የግሪክ ቃላት ናቸው። የመጀመሪያው ጴጥሮስ ማለት በአርማይክ ቋንቋ አለት ማለት ነው፣ የቋጥኝ ስባሪ። ሌላው ቃል ግን ጴጥራ ሲሆን ትርጉሙም አለታማ መሬት ማለት ነው። መምህር ሁለቱን ለይቶ በመግለጽ ረገድ ጠንቃቃ ነው። ልክ ነው ዮሐንስ። ኢየሱስ ጴጥሮስ የቤተ ክርስቲያን መሰረት እንዲሆን ቢፈልግ ኖሮ አንተ ጴጥሮስ በአንተ ላይ ቤተ ክርስቲያኔን እሠራለሁ ይለው ነበር። ምክንያቱም መምህር ራሱ ቤተ ክርስቲያኑን በሰው ላይ ይሠራ፣ ለዚያውም በሰው ላይ ማለት የፈለገው አንተ ጴጥሮስ የቋጥኝ ስባሪ ነህ ነው። አንተ ጴጥራ ነህ አለታማው መሬት አላለው። ግባ መምህር ግባ። እንኳን ደህና መጣህ መምህር። እናቴ ንዳድ ታማ እዛ ጋር ተኝታለች። እባክህ እዘንላትና ድናት። ግባ ግባ መምህር። አመሰግናለሁ መምህር። ጌታዬ አመሰግናለሁ። ከበሽታዬ ፍጹም ድኛለሁ። አመሰግናለሁ መምህር።
መምህር ወዴት ነው ትቶን የሚሄደው? ወደ ታንኳይቱ ሄደን ባህሩ ላይ እንድንቀዝፍ አዞናል። እሱ ህዝቡን ካሰናበተ በኋላ ይመጣል። ታንኳይቱ በማዕበል እየተመታች ነው። እኛም ወደ ነፋሱ አቅጣጫ እየቀዘፍን ነው። አሁን ከሌሊቱ 4ኛ ክፍል ነው። መንጋቱ ነው። ተመልከቱ። አያችሁት? ይህን በኋላ የሚራመድ የሙት መንፈስ። አይዟችሁ፣ ልባችሁ አይደንግጥ። እኔ ነኝ፣ አትፍሩ። መምህር ነው፣ መምህር ነው። ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ። ና ጴጥሮስ። መስጠሜ ነው፣ ልሰጥም ነው። ጌታ ሆይ አድነኝ፣ አድነኝ፣ አድነኝ። አንተ እምነት የጎደለ ስለምን ተጠራጠርክ? መምህራችሁ ለምንድነው ግብር የማይከፍለው? ነው ወይስ እሱም ግብር መክፈል ከማያምኑት ከሰዱቃውያን ጋር መወገኑ ነው? አይደለም። በእርግጠኝነት መምህር ግብሩን ይከፍላል። መምህር ውስጥ ነው ያለው። የተረፈ ገንዘብ አላችሁ? አረ ምንም ገንዘብ የለንም። ያለንን ሁሉ ጨርሰናል። ግብሩን ታዲያ ከየት አምጥተን ከፍል ነው? ስምዖን ምን ይመስላል? የምድር ነገስታት ቀረጥና ግብር ከማን ይቀበላሉ? ልጆቻቸው ወይስ ከእንግዶች? ከእንግዶች። እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያ የሚወጣውን አሳ ውሰድና አፉን ስትከፍት እስታሴር ታገኛለህ። ያን ወስደህ ስለኔና ስላንተ ስጣቸው። በጣም ተጠራጥሬያለሁ። ነገር ግን መምህርን እተማመንበታለሁ። ምንድነው ጴጥሮስ? ለኔና ለመምህር እስታቴር ሐሳብ ውስጥ አገኘው። ችግሩ ታዲያ ምንድነው? እያንዳንዱ የግማሽ ሳንቲም ዋጋ ያለው 2 ሳንቲም ሊኖረው ይገባ ነበር። ልዩነቱ ምንድነው? ያው ዋጋው አንድ ነው። ልዩነቱ እርሱ የራሱን ብቻ አልከፈለም፣ ለሁለታችንም ነው ያለው። ታላቁ መምህር ከታማኝ ደቀ መዝሙሩ ጋር ተቆራኝቷል። ከእርሱ ጋር አንድ እንድሆን እድል እየሰጠኝ ነው። በመምህር አይን ከሁላችን የሚበልጥ የተወደደው ማን ነው? አንተ ነህ ጴጥሮስ? ምንድነው የምትለው ቶማስ? አንተ ነህ እንደ ያዕቆብ? አንተ ነህ ዮሐንስ? እናታችሁ መምህርን እነዚህ 2 ልጆች አንዱ በቀኝህ ሌላው በግራህ በመንግስትህ እንዲቀመጡ እዘዝ ብላ ስትለምን ሰምቻለሁ። በመንገድ ላይ ስለምን ጉዳይ እያወራችሁ ነበር? ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። መምህር፣ አንድ ሰው በስምህ አጋንንትን ሲያወጣ አየን። ከኛ ጋር ስለማይከተል ከለከልን። አዎን፣ እኛን አይከተልም። እኛን አይከተልም። አዎ፣ እኛን አይከተልም። የማይቃወማችሁ ከእናንተ ጋር ነውና አትከልክሉት። በእኔ ስም በቅርቡ ክፉ ሊናገር ይችላልና በእኛ ላይ ያልተነሳ ከኛ ጋር ነው። ጌታ ሆይ፣ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ? እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልም። መምህር እንዳዘዘው ለፋሲካ በዓል ዝግጅት እንድናደርግ ይሁዳ ገንዘብ ስጠን። ይኸው ጴጥሮስ። ምን?
እኮ ለፋሲካ የሚታረደውን ጠቦት ለመግዛት አይበቃ። ወይኑስ ቅመማ ቅመሙስ ያለው ይሄ ብቻ ነው፣ ሌላ የለም። ይበቃችኋል። መምህር የነገረን ሰውዬ ይሄ ነው። እንሂድ እንከተለው። ሰላም ሰላም። መምህር ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ መቀበያ ቤት ወዴት ነው ይላል? ተከተሉኝ። ያው የእንግዳ ማረፊያ ቤት። ይሄ የዘመድህ የማርቆስ የእንግዳ መቀበያ ቤት አይደለም እንዴ? አዎ፣ የማርቆስ አባት የእንግዳ መቀበያ ቤት ነው። እርሱ የባለቤቴ አጎት ልጅ ነው። እንሂድ፣ በጣም አረፈድ። ጌታ ሆይ እንዴት አንተ የኔን እግር ታጥባለህ? የለም የለም። እኔ የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ። የለም፣ የኔን እግር በፍጹም አታጥብም። ካላጠብኩ ከኔ ጋር እድል ፈንታ የለም። ጌታ ሆይ እንደሱ ከሆነ እግሬን ብቻ አይደለም እጄንና ራሴንም ደግሞ ጠበኝ። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም አልኳቸው። መምህር ወዴት ነው የምትሄደው? አሁን ደግሞ ለእናንተ እላችኋለሁ፣ ወደምሄድበት አሁን ልትከተሉኝ አትችሉም፣ ነገር ግን በኋላ ትከተሉኛላችሁ። ስምዖን፣ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ። ዛሬ ማታ በእኔ ምክንያት ትሰናከላላችሁ። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። አሁንም ለምን ተከትዬ መሄድ አልችልም? ካንተ ጋር የምሞት እንኳን ቢሆን ከቶ አልክድህም። እውነት እልሃለሁ ዛሬ በዚህ ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ። ካንተ ጋር የምሞት እንኳን ቢሆን ከቶ አልክድህም። መግባቴ ነው። እኔ አሳ ስለማመጣላቸው ያውቁኛል። እቺ ሴትዮ ታውቀኛለች። አንቺ ሴት ሰማሽ? አንቺ ሴት እባክሽ መግባት እፈልጋለሁ። አንተ ከዚያ ከገሊላ ሰው ደቀ መዛሙርት አንዱ አይደለህም? ምንድን ነው የምትይ? የማውቀው ነገር የለም። ይህ ሰው ከደቀ መዛሙርቱ አንዱ ነው። ከናዝሬቱ ኢየሱስ ጋር ነበር። እኔ ሰውየውን አላውቀውም አልኩሽ እኮ። ይህ ሰው መሞት አለበት። ክርስቶስ ነኝ በማለት በእግዚአብሔር ላይ አሹፏልና መሞት ይገባዋል። ቀስ በል፣ ስለምን ትፈርድበታለህ? አንተም ገሊላዊ ነህና ከነርሱ አንዱ ነህ። ያነጋገር ለዛህ የነሱ አይነት ነው። አይደለም፣ የለም። የለበስከው ልብስም ይመሰክርብሃል። እኔ አላውቀውም። ይህን ሰው ፍጹም አላውቀውም። የሊቀ ካህናቱን ባሪያ ጆሮ የቆረጥከው አንተ ራስህ ነህ። እኔ አይደለሁም። እኔ አላውቀውም።
3 ጊዜ እስክትክደኝ ድረስ ዛሬ ማታ ዶሮ አይጮህም። እግዚአብሔር ሆይ እርዳኝ፣ ቸርነት አድርገህ። እግዚአብሔር ሆይ እርዳኝ፣ ቸርነት አድርገህ። እድሜ ለንስሐ እንደ እስኪያስ ሰጥተህ ጠማማውን ልቤን በቃልህ አቃንተህ። አላውቀውም ብሎ ሲጠየቅ ያመፀው ዶሮ እስኪጮህ ድረስ 3 ጊዜ የካደው የጅረት ወንዝ ነው የሰጠኸው እንባ። ጴጥሮስ ተጸጽቶ ንስሐ እንዲገባ ጽዋው እንዳይደርሰኝ የይሁዳ ድል ልጅ ሆኖ ውሎ ማታ መኮብለል። ጴጥሮስ እድለኛው አልቅሶ ተማረ፣ በትዕቢቱ ይሁዳ እንደወጣ መምህርን ምን አደረጉት? ሰቀሉት። ጴጥሮስ በራሱ ላይ የሾህ አክሊል ደፉበት፣ ጎኑን በጦር ወጉት። ምስማሮቹ እግሩን ሲበሱት ተመለከቱ። መምህር ተሰቅሏል፣ ስለኔና ስላንተ ነፍሱን አሳልፎ ሰጥቷል። ስለኔ የለም፣ ስለኔ ሊሞትልኝ አይገባም። እኔ ምን አድርጌለታለሁ? እድሜ ልኬን ብጸጸት እንኳን በቂ አይሆንም። እኔ ምን አድርጌለታለሁ? የለም፣ ስለኔ ሊሞትልኝ አይገባም። ሁላችንም ቢሆን ኢየሱስ ክርስቶስ ሊሞትልን አይገባን። የድንግል ማርያም ልብ በሕመም እየደማ ታለቅስ ነበር። ጌታ ሆይ ይቅር በለኝ። በፈሪሳውያን ቢከዳ ኖሮ ምንም ማለት አልነበረም። ግን በእኔ ይሁዳ ክዶታል፣ እኔም ካድኩት። መምህር ይህን ሁሉ በደል እንደምን ትሸከማለህ? ይህን ሁሉ እንዴት ትችለዋለህ? ምንድን ነው? መምህር እንዲህ አለኝ፣ የእምነት አለት ነህ። ታዲያ ያደረግኩት ነገር ምንድን ነው? መምህርን ካድኩት፣ በሰው ሁሉ ፊት ካድኩት። በአይሁድ ፊት ካድኩት። ይህን ታምናለህ ዮሐንስ? በአይሁድ ፊት ካድኩት። ይህን ታምናለህ ዮሐንስ? መምህርን ካድኩት። ይህን ታምናለህ ዮሐንስ? የኢየሱስ ክርስቶስ ሥጋ ተሰርቋል ይላሉ። ደቀ መዛሙርቱ በሌሊት መጥተው ሰርቀውታል ይባላል። ከሙታን ተነሳ እያሉም እያወሩ ነው። ከሙታን ተነሳ እንዴት ሊሆን ይችላል? መቃብሩ አጠገብ በግ ጠባቂዎች አልነበሩም? እንዴት ሊነሳ ይችላል? ይህን አውቃለሁ። ነገር ግን የአስከሬኑ መጥፋትና የደቀ መዛሙርቱ ሁኔታ ነገሩን አጠራጣሪ አድርጎታል። ከሞት ተነስቷል፣ ለእኔም ተገልጾልኛል ጴጥሮስ።
ወደ እናንተ መጥቼ ይህን እንድነግራችሁ ነግሮኛል። ወደ ደቀ መዛሙርቱ ሄደሽ ያየሹን ንገሪያቸው ብሎኛል። ወደ ገሊላ እንድትሄዱና በዚያም እርሱን ማየት እንድትችሉ እንድናገር አዞኛል። 7 ጊዜ አልልም፣ ነገር ግን 7 ጊዜ 7 እንጂ። ጌታ ሆይ ይህን ያህል ይቅር እንድል ከኔ የምትጠብቅ ከሆነ በእርግጥ አንተ የበለጠ ይቅር ማለት ትችላለህ። ጌታ ሆይ ጉስቋላ ልቤን አትግፋው። ንስሐዬን ተቀበለኝ፣ ንስሐዬን ተቀበለኝ እለምንሃለሁ። ስለ ፍቅርህና ስለ ርኅራኄ ንስሐዬን ተቀበለኝ እለምንሃለሁ። ተመልከት ጴጥሮስ፣ ጌታ እኮ ነው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? መምህር ስምዖን ብለህ ከጠራኝ ረዥም ጊዜ ሆኖኝ ነበር። ከጥሪው በፊት ወደ ነበረው ማንነቴ መለስከኝ። ከኃጢአት የተረፈኝ ነገር ይኸው ነው። ወደ ድሮ ማንነቴ ተመለስኩ። ጌታ ሆይ እንደምወድህ አንተ ታውቃለህ። ግልገሎቼን አሰማራ። የዮና ልጅ ስምዖን ትወደኛለህን? ጌታ ሆይ እንደምወድህ አንተ ታውቃለህ። ጠቦቶቼን ጠብቅ። የዮና ልጅ ስምዖን ትወደኛለህን? እኔ 3 ጊዜ ካድኩ፣ አንተም እንደምወድ 3 ጊዜ ጠየቅከኝ። ጌታ ሆይ አንተ ሁሉን ታውቃለህ። እንደ ተጸጸትኩ ታውቃለህ። እንደምወድህም አንተ ታውቃለህ። በጎችን እንዳሰማራ አስችለኝ። በጎቼን አሰማራ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል። ተከተሉ። ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከኛ ጋር ተቆጥሮ ነበርና። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኖር፣ ደግሞ ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ ክርስቶስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ስለዚህ እነዚህ ሁለቱን በርስያን የተባለው ዮሴፍና ማቲያስን አቁመናል። እንጸልይና እግዚአብሔር ከሁለቱ አንዱን ይመርጣል። አቤቱ የሁሉን ልብ የምታውቅ ጌታችን ኢየሱስ ክርስቶስ ሆይ ይሁዳ ወደ ገዛ ራሱ ስፍራ ሄድ ዘንድ በተዋት በዚህች የሐዋርያነት ስፍራ እንዲቀመጥ የመረጥከው ከነዚህ ከሁለቱ አንዱ ሹም። ማቲያስ ከዛሬ ጀምሮ ከ12 ሐዋርያት አንዱ ነህ። ለዚህ በረከት የመረጠኝ ጌታ እግዚአብሔር ይመስገን። እባካችሁ ተዘከሩኝ፣ እባካችሁ ተዘከሩኝ። የምንሰጥህ ብርም ሆነ ወርቅ የለንም፣ ነገር ግን ያለንን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። እጅህን ስጠኝ። ጠንከር በልና ተነሳ። ጠንከር በልና ተነሳ። በርታ። ተነስ፣ ተነስ፣ ተነስ። አይዞህ፣ አይዞህ። እግሬ ተመልከቱት፣ እግሬ እንዳንኩ
ተመልከቱት፣ እግሬን ዳንኩ። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ሰው ከበሽታው ድኖ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? የአብርሃም የይስሐቅ የያዕቆብ አምላክ እናንተ አሳልፋችሁ የሰጣችሁትንና ጲላጦስ ሊፈታው ቆርጦ ሳለ በሱ ፊት የካዳችሁትን ኢየሱስ ክርስቶስን አከበረው። እናንተ ግን የሕይወትን ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው። አሁንም ወንድሞች ሆይ እናንተ እንዳለቆቻችሁ ባለማወቅ እንዳደረጋችሁ ታውቂያለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ፣ ተመለሱም። አንተ እግዚአብሔር ስም አጥፊ፣ አንተ ማን ነህ? የጠርሴሱ ሳውል ነኝ። በሊቀ ካህናቱ ስም አስጠነቅቃችኋለሁ። እናንተ የምትሉት ትክክል አይደለም። ይሄ እናንተ ኢየሱስ እግዚአብሔርን ባለማክበሩ ሞቷል። እናም እኔም በዚሁ ምክንያት እናንተም እንደምትሞቱ አረጋግጣለሁ። ዳኛ ብትሆን በእግዚአብሔር ላይ ታምጻለህ ወይስ አንተ ራስህ እግዚአብሔር ነህ? ያየነውንና የሰማነውን ከመናገር ወደ ኋላ አንልም። የእነዚህ ሰዎች ትምህርት ተስፋፍቶ በኢየሩሳሌም ባለ ሰው ጆሮ ሁሉ ደርሷል። ካህናቱን በሙሉ እያስተማሩ ነው። ልናስቆማቸው ይገባል። ለምን አናስራቸው? እንሰራቸው። አዎን፣ እስከ ጧት ድረስ እስር ቤት ይቆዩ። እኛ ላይ ሁሉ መከራ እንደሚያደርግብን አይታችሁ አትገረሙ። እነርሱ አውራውን በኤልዜቡልን ስለሾሙ ቤተሰብ እርስ በርስ እንዲሞኑ ያው የተለመደ ነው። ጌታችንን ቃላት አስታውስ። ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ። ያለ ጥርጥር ወደ ሳንድሪን ይወስዱናል። አዎን፣ ኢየሱስን የዳኘው ፍርድ ቤት ራሱ ጉዳያችንን ያያል። ለኢየሱስ ክርስቶስ የገባሁትን ቃል የምፈጽምበት ጊዜ ቀርባለች። እስር ቤትም ሆነ ሞት እሱን እንድትወው አያድርገኝም። ተናገሩ። በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ? እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህ በምን እንደሆነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። ዞር በሉ፣ ከዚህ ሂዱ፣ ውሰዷቸው። እነዚህን ሰዎች ምን እናርጋቸው? ሁሉም የኢየሩሳሌም ነዋሪ በዚህ ድውይ ላይ የተፈጸመው ተአምር ጴጥሮስና ዮሐንስ እንደሰሩት ያውቃል። እኔ ራሴ ተነስቶ ሲራመድ ባይኔ አይቼዋለሁ። እንዲህ ለ40 ዓመታት እኮ ሽባ ነበር። ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እያስፈራራን እንዘዛቸው። እስቲ ሂዱና አምጧቸው። በአንድ ሁኔታ ልለቃችሁ ወስኛለሁ። ይህንን ለሕዝቡ ሁሉ እየዞራችሁ የምታስተምሩበትን ኢየሱስ የምትሉትን ሰው ስም ዳግመኛ እንዳታነሱ። ያየነውንና የሰማነውን ከመናገር ዝም አንልም። ኧረ ሰጲራ፣ ሰጲራ የት ነው ያለሽው? አቤት፣ ስራ ይዤ እኮ ነው። እንዴት ነው ሐናንያ? መሬቱን ሸጥከው አይደል? እስቲ ንገረኝ። አዎ፣ ገንዘቡን ለደቀ መዛሙርቱ ሰጣቸዋል።
ግን ምን? አንድ ሀሳብ አለኝ። ለምን የተወሰነ ገንዘብ ለራሳችን አናስቀርም? የቀረውን ግማሽ ደግሞ ለደቀ መዛሙርቱ እንሰጣቸዋለን። በዚህ መንገድ በአንድ ድንጋይ ሁለት ወፍ መግደል እንችላለን። በዚያውም ደግሞ ያለብንን የገንዘብ ችግር እንፈታለን። ሀብታም ሆነን መኖር እንችላለን። በሌላ በኩል ደግሞ በደቀ መዛሙርቱ ፊት ንጹህ ሆነን እንቀርባለን። በጣም ቆንጆ ሀሳብ ነው ሰጲራ። በሚገባ እንጂ በሚገባ ጥሩ ሀሳብ ነው። ሁሌም አንተ በእኔ ጥሩ ሀሳብ እንደተስማማህ ነው። መቼም ሄጄ ለጴጥሮስ የመሬቱን ዋጋ ሰጠዋለሁ። አንቺ ታዲያ ቆየት ብለሽ ትመጫለሽ። አዎ ልክ ነህ። አንተ ሂድና እኔ በኋላ ላይ እመጣለሁ። የመሬቱ ዋጋ ይኸው። መሬቱን የሸጣችሁበት ጠቅላላ ዋጋ ይህ ነው? አዎን፣ ይሄን ያህል ነው ዋጋው። ሐናንያ፣ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረም? ሰዎች ያዩት መሬቱን ስትሸጥ ብቻ ነው። የተወሰነውን ገንዘብ ለይተህ ስትደብቅ ግን እግዚአብሔር ብቻ ነው ያየህ። እግዚአብሔርን እንጂ ሰውን አልዋሸህም። ስለዚህም ትሞታለህ። ይህ ነገር ምንድን ነው? ሐናንያ ሞቷል። ወስዳችሁ ቅበሩት። ሰጲራ ነኝ፣ የሐናንያ ሚስት። አውቀኸኛል ጴጥሮስ? አዎን አውቄሻለሁ። ገበያ ስለሄድኩ ከባለቤቴ ጋር እኩል መምጣት አልቻልኩም። አሁን ገበያ ሄጄ ነበር። ገና ከገበያ መምጣቴ ነው። ባለቤቴ መጥቶ አነጋገራችሁ አይደል? መሬቱን ሸጡታል። ገንዘቡን ሰጣችሁ? መሬቱን ሸጣችሁታል? ምን ያህል ነው የሸጣችሁት? ባለቤቴ መጥቶ አልነበርም እንዴ? የጌታን መንፈስ ትፈታተኑ ዘንድ ሁለታችሁ ስለምን ተስማማችሁ? እነሆ ባልሽን የቀበሩ ሰዎች እግር በደጅ ነው። ምን አልክ? ባልሽን የቀበሩ ሰዎች እንዴ? እንዴት ሆኖ? አይሆንም። አዎን፣ አንቺንም ወስዶ ይቀበርሻል። ሞታለች። ውሰዱና ከባሏ አጠገብ ቅበሯት። ምን የጠበቃችሁ ነው? ምንድነው የምታደርጉት እናንተ ሰዎች? ለምንድነው በሽተኛ ሰዎችን መንገድ ላይ እየሰበሰባችሁት? መምህር ጴጥሮስ እስኪያልፍ ድረስ እየጠበቅን ነው። እሱ ሲያልፍና ጥላውን በበሽተኞች ላይ ሲያርፍ በርኩስ መንፈስ የሚሰቃዩት ሁሉ ይድናሉ። ጥላው እናንተ ሰዎች አብዳችኋል። ይኸው መምህር ጴጥሮስ መጣ። ዞር አድርጉልኝ! አመሰግናለሁ ጴጥሮስ፣ ከበሽታዬ ድኛለሁ። ይህ ኢየሱስ ክርስቶስ ለኛ የገባው ቃል ኪዳን ነው። የሚያምን እኔ ካደረኩት ሁሉ የበለጠ ሊያደርግ ይችላል ብሏል።
ውሰዱና ከነተከታዮቹ ሰሯቸው። እስኪነጋ ድረስ በማረፊያ ቤት እናስራችኋለን። ጌታችን ኢየሱስ ክርስቶስ ሆይ ባንተ ላይ ያለንን እምነት እንድናጠነክር ያግዙናልና ስለ መከራዎቹ ሁሉ ስምህ የተመሰገነ ይሁን። ሂዱና ቆማችሁ የሕይወትን ቃል ለሕዝቡ በመቅደስ ንገሯቸው። እንዴት ወደ እስር ቤት ሂዱ። ጴጥሮስና ግብረ አበሮቹን አሁኑኑ አምጧቸው። ምን ብናደርግ ይሻላል ሳውል? የተከታዮቻቸው ቁጥር ከቀን ወደ ቀን እየጨመረ ነው። ጌታዬ፣ ምንድነው እሱ? እስር ቤቱ በሚገባ እንደተቆለፈ ነው። ጠባቂዎቹ በር ላይ በተጠንቀቅ ቆመው ይጠብቁ ነበር። በሩን ከፍተን ስንገባ ግን ማንም በውስጡ የለም። ይሄ እንዴት ሊሆን ቻለ? አስገራሚ ነው ጌታዬ። እኔ ራሴ መኖራቸውን ትላንትና አረጋግጬ ነበር። እንዴ ራሳቸው መጡ ደግሞ? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ጌታችን መድኃኒታችን ኢየሱስ ክርስቶስን የአባቶቻችን አምላክ እግዚአብሔር አስነሳው። ይህም እግዚአብሔር ለእስራኤል ንስሐን የኀጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገ። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እናንተ የእስራኤል ሰዎች ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከእነዚህ ሰዎች ተለዩ። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋል። ስለዚህ ተዋቸው። ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በዚህ ምክንያት ከእግዚአብሔር ጋር ስትጣሉ እንዳትገኙ ለራሳችሁ ተጠንቀቁ። የእግዚአብሔርን ቃል ትተን ለምንበላው ምግብ ብለን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ካለው ሕዝብ የሚሰበሰበው ገንዘብ የበለጠ እንድንሰራ ያበረታታናል። ስለዚህ ወንድሞች ሆይ በመልካም ምግባር የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከናንተ ምረጡ። ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። 7 ሰዎች መርጠናል። እነርሱም እስጢፋኖስ፣ ፊልጶስ፣ ጵሮከሮስ፣ ኒቃሮን፣ ጢሞና፣ ጳርሜንና ኒቆላዎስ ናቸው። መዳን ከፈለክ ገንዘቡን አሁኑኑ ክፈል። የፈለከውን ያህል ገንዘብ እሰጥሃለሁ። አንተ ብቻ አድነኝ፣ አንተ ብቻ። መልካም፣ አሁኑኑ ትድናለህ። አይዞህ፣ ትድናለህ። ሰላም ላንተ ይሁን። ከኔ ምን ትፈልጋለህ? በእርሱ ያደርክ ርኩስ መንፈስ ከእርሱ ውጣ። በጌታዬ በኢየሱስ ክርስቶስ ስም አዝዤሃለሁ፣ ውጣ። ካሁን በኋላ በኢየሱስ ክርስቶስ አምናለሁ። በኢየሱስ ክርስቶስ አምናለሁ። እናንተንም እከተላችኋለሁ። ፊልጶስ፣ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በባለ 50 ቀን የተገለጸው መንፈስ ቅዱስ በሰማርያ ሰዎች ላይ እንዲያድርባቸው ፈቃድ ይሁን። ሰዎቹ በሚገርም ሁኔታ እየተለወጡ ነው። እኔም እንዲህ አይነት ኃይል ቢኖረኝስ? ገና እጄን ስጭንባቸው መንፈስ ቅዱስ ይወርድባቸዋል። ወደ እነርሱ ሄጄ ይህን ኃይል መግዛት አለብኝ። ያለኝን ገንዘብ ሁሉ እሰጣቸዋለሁ። በገንዘቤ ይህን ኃይል፣ ይህን ስልጣን እገዛለሁ። እንካችሁ ያዙ። ይህ ሁሉ ገንዘብ ለእናንተ ነው። ለምን ይህን ልታደርግ ፈለግ? እጄን የምጭድበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔም ይህን ስልጣን ስጡኝ። ቀላል ነገር ነው አይደለም እንዴ? ገንዘብ እኮ ሰጣችኋለሁ። ይኸው የእግዚአብሔርን ስጦታ በገንዘብ ልታገኝ አስበሃልና ብርህ ካንተ ጋር ይጥፋ።
ልብ በእግዚአብሔር ፊት የቀና ባለመሆኑ ከዚህ ነገር እድል ፈንታ የለህም። እንግዲህ ስለዚህ ክፋትን ንስሐ ግባ። ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። ሲሞን በመራራ መርዝና በአመፅ እስራት ውስጥ እንዳለህ ያለው እባካችሁ ቃላችሁት አንዳች እንዳይደርስብኝ ወደ ጌታ ኢየሱስ ክርስቶስ ለምኑልኝ። በደማስቆ ላሉ ሰዎች ደብዳቤ እንዲጻፍልኝ ይፈልጋለሁ። ይህ ከሆነ በመንገዴ ላይ የማገኘውን ክርስቲያን ሁሉ እያሰርኩ ከኔ ጋር ይዤ ወደ ኢየሩሳሌም መሄድ እችላለሁ። ሁሉንም ገድዬ የምጨርስበትን ቀን እናፍቃለሁ። እጅግ ድንቅ ሐሳብ ነው ሳውል። የፈለከው ይሰጣል፣ ችግር የለም። ሳኦል ሳኦል ስለምን ታሳድደኛለህ? ጌታ ሆይ ማን ነህ? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይመስብሃል። ጌታ ሆይ ምን አደርግ ዘንድ ትወዳለህ? ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል። አይኔ ታወረ፣ ማየት አልቻልኩም። አረ ማየት አቃተኝ። አይኔ ታወረ። አረ ሐናንያ ሆይ እነሆኝ። ተነስተህ ቅን ወደሚባል መንገድ ሂድ። በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ። ጌታ ሆይ በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙ ሰው ሰምቻለሁ። ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ምርጥ ዕቃ ነውና ሂድ። ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ። ወደዚህ ግባ። ላለፉት 3 ቀናት እዚህ ነው ያለው። ማየት አይችልም። በዚያ ላይ አይበላም፣ አይጠጣም። አንተ ማነህ? አናንያ ነኝ። በመጣህበት መንገድ የታየህ እርሱ ኢየሱስ ክርስቶስ ነው። ደግሞ ታይ ዘንድና መንፈስ ቅዱስ እንዲያድርብህ ልኮኛል። መንፈስ ቅዱስ ይደርብህ። ይገርማል። ማየት ቻልኩ። ሐናንያ ማየት ቻልኩ። ጌታ ሆይ ተመስገን። ጌታ ሆይ ተመስገን። እስራኤል ሆይ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ሁላችሁም ብትሆኑ ልታውቁ ይገባል። እኔ ራሴ ይህንኑ አምኛለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ይህ በኢየሩሳሌም ይህን ስም የሚጠሩትን እየተከታተለ የሚያጠፋቸው አይደለም እንዴ? አይሁዳውያን ሊገሉኝ እየተማከሩ እንደሆነ ደርሼባቸዋለሁ። አዎን፣ ሊገድሉህ እያሰቡ ነው። በቅጥር ላይ በቅርጫት አድርገን አሳልፈን እናወርድሃለን። ወደ ጴጥሮስ ቤት ወደ ኢየሩሳሌም ትሄዳለህ። ላለፉት 2 ሳምንታት በቤትህ ስላስተናገድከኝና ስለተቀበልከኝ አመሰግንሃለሁ።
በማናቸውም ጊዜ ኢየሩሳሌም ስትመጣ ቤቴ ቤትህ ነው። በደንብ አድምጠኝ ወዳጄ። በቤተ መቅደስ እየጸለይኩ ሳለሁ ከምድር ላይ ከፍ ተደርጌ ስነሳ ይሰማኝ ነበር። ቶሎ በልና ከኢየሩሳሌም በፍጥነት ውጣ ሲለኝ ጌታዬን አይቼዋለሁ። ያንተን ምስክርነት አይቀበሉትምና ቶሎ ውጣ አለኝ። እኔም ጌታ ሆይ እነሱ ራሳቸው በሁሉም ምኩራቦች ያሉትን እንዳሰርኩና ባንተ ያመኑትን ሁሉ እንደገረፍኩ ያውቃሉ አልኩት። እርሱም በዚህ ምክንያት ነው መሄድ ያለብህ አለኝ። እንግዲያው በመጀመሪያ ወደ ቂሳሪያ ከዚያም ወደ ጠርሴስ መሄድ አለብህ። ምክንያቱም እኔ ነገ በዛ ያሉትን ወንድሞች ለመጎብኘት ወደ ይሁዳ መሄዴ ነው። እንደኔ ከሆነ ወደ ዓለም ሁሉ ብሄድ እመርጣለሁ። ስምህ ማን ነው? ኤንያ። ስንት ጊዜ አልጋ ቁራኛ ሆነ ቆየ? ለ8 ዓመት ያህል። በጌታዬ በኢየሱስ ክርስቶስ ስም ተነስ። ኢየሱስ ክርስቶስ አድኖሃል። ልጄ ሞተች። ወይኔ ልጄ ልጄ ልጄን ወይኔ ልጄን ወይኔ ልጄን ልጄ ጣቢታ ሞተች ሞተች። ወይኔ ልጄን ልጄ የኢዮጴም ሰው ሁሉ ስለ እርሷ መልካም ስራን ያወራ ነበር። ወይኔ ልጄን ወይኔ ልጄን። አይዞሽ አታልቅሽ። ልጄ ገናና ጥቤ በሰገነት ላይ አኖራታለሁ። ጴጥሮስ በኢዮጴ እንዳለ ስለሰማን ወደ እርሱ ሰዎች ልከናል። አሁኑን ይመጣል። መጥቶ ልጅቷን ከሙታን ያስነሳታል። አይዞሽ ልጄን። ሰላም ለእናንተ ይሁን። ሰላም ላንተ ይሁን። ሰላም ላንተ ይሁን። ልጅቷ የታለች? ወደዚህ ናት። ግባ ግባ። ጣቢታ ተነሽ። ልጅሽ እንዴት ነው? ደህና ነው። ቆርኔሌዎስ ረዳን። ለሕክምና የሚያስፈልገውን ገንዘብ ሁሉ ሰጠን። 100 አለቃ ቆርኔሌዎስ በቂሳሪያ የጣሊቅ ጭፍራ? አዎ፣ አታውቀውም እንዴ? አውቀዋለሁ። በመላ ቂሳሪያ የተወደደ እግዚአብሔርን የሚፈራ በጣም ደግ ሰው። ቆርኔሌዎስ ሆይ እነሆኝ ጌታ ሆይ። ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አድርገ። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለው ስምዖንን አስመጣ።
እርሱ በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ታደርገው የሚገባህን እርሱ ይነግርሃል። ጴጥሮስ ተነሳና አርደህ ብላ። ጌታ ሆይ አይሆንም፣ አንዳችም ርኩስ የሚያጸይፍ ነገር በልቼ አላውቅም። እግዚአብሔር ያነጻውን አንተ አታርክሰው። በቅዱሳት መጻሕፍት የተጻፈውን ሕግ አፍርሼ የፈለግኩትን እንድበላ እንዴት ትጠይቀኛለህ? ልብ አድርግ፣ 3 ሰዎች ይፈልጉሃል። ተነስተህ ውረድ፣ እኔም ልኬያቸዋለሁ። ሳትጠራጠር ከነሱ ጋር ሂድ። አይሆንም፣ ተነስ፣ እኔም እንዳንተ ሰው ነኝ። እባክህ ተቀመጥ። ሰላም ለእናንተ። ሰላም ላንተ ይሁን። አይሁዳዊ ሰው ከሌላው ወገን ጋር የተባበር ዘንድ እንዳልተፈቀደ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስና የሚያጸይፍ ነው እንዳልል አሳየኝ። ከ4 ቀናት በፊት በተመሳሳይ ሰዓት በቤቴ የ9 ሰዓቱን ጸሎት እያደረግኩ ሳለ አንድ በብርሃን የተሞላ ሰው ከፊቴ ቆመና ወደ አንተ ሰው እንድልክና እንዳስጠራህ ነገረኝ። ሁላችንም እዚህ ያለነው በእግዚአብሔር ፊት ጌታችን ኢየሱስ ክርስቶስ ለኛ ያዘዘህን እንድትነግረን እየጠበቅንህ ነው። ከአሕዛብ ወገን የሆነውን ቆርኔሌዎስን በመጎብኘትህ የኢየሩሳሌም ሰዎች ተናደውብሃል፣ ኧረ እንደውም ማዝነውብሃል። አንተ ወደ እርሱ ቤት ከመግባት በፊት እርሱ ሊገረዝ ይገባው ነበር ይላሉ። አታስቢ፣ እኔ ስላየሁት ራእይ ምንም የሚያውቁት ነገር የለም። ቆርኔሌዎስ ስላየው ራእይም አልሰሙም። ነገ ነግራችኋለሁ። እግዚአብሔር ብርታቱን ይስጥ ጴጥሮስ። ቀኑ እንዴት ይፈጥናል! ያዕቆብን እንዳሰሩት ሰማሁ። ነገ በንጉሥ አቅሪጳ ፊት ይቀርባል አሉ። አሁንም የሰውየውን ትምህርት መስበክህን አትተው። እርሱ እኮ ከ11 ዓመት በፊት ሞቷል። አንተም አሁንም ቢሆን አላምንም ማለትን አትተውም? ይህንን ሁሉ ተአምርና ገድል እያየህ አታምንም? ይሄ ንጉሥ አቅሪጳን በደንብ እንደማታውቀው ያሳያል። አያቴ ሄሮድስ የቤተልሔም ሕፃናት እንዲገደሉ አዘዘ። የወንድሜ ልጅ ሄሮድስ ደግሞ የመጥምቁ ዮሐንስን አንገት አስቆረጠ። እኔ ሄሮድስ አቅሪጳ ደግሞ ያንተን አንገት እቆርጣለሁ። አያትህ እንዴት እንደሞተ ደግሞ ላስታውስህ እወዳለሁ። እኔ ንጉሥ አቅሪጳ ይህ ሰው አንገቱ እንዲቆረጥ አዝዣለሁ። ያዕቆብ በመንግሥተ ሰማያት እጠብቃችኋለሁ። በርታ ያዕቆብ፣ ስለ ኢየሱስ ክርስቶስ ስም በመጀመሪያ የምትሞት የመጀመሪያው ደቀ መዝሙር ስለሆንክ በሰማይ ታላቅ ዋጋ ይጠብቅሃል። ንጉሥ ሆይ ያዕቆብ እንዲገደል ስላደረጉ አይሁድና ሊቃነ ካህናት ደስ ተሰኝተዋል። አሁንም የበለጠ ደስ ያሰኟቸው ዘንድ ይፈልጋሉ። በተለይ ለፋሲካ በዓል ቢሆን ጥሩ ነው። ምን ማለት ፈልገህ ነው? ዋናውን መሪያቸውን ጴጥሮስን ብናስረው ማለቴ ነው። ሁሌም መልካም ሐሳብ ነው የምታመነጨው። የምኵራቦችን ድጋፍ ማግኘት አለብን።
አሁን ንጉሴ ጴጥሮስን እንሰረው። ምን ጥያቄ ያስፈልገዋል? በሚገባ ፈጽሙት። አሁኑኑ አስራችሁ አምጡልኝ። ጴጥሮስ እንኳን ወደ ቤተ መንግስቴ በሰላም መጣ። ለምን በእኛ ላይ ችግር ትፈጥራለህ? የተሰቀለውን ሰው ወንጌል አሁንም ልታስፋፋ ትፈልጋለህ? አዎን፣ ብታሰርም ሆነ ብገደል አልተውም። የማንንም ስልጣን አያከብርም፣ ይቃወማል። ከአንዴም በተደጋጋሚ የምኩራቡን ስልጣን ተቃውሟል። እጅግ አሰልችና አስቸጋሪ ሰው ነህ። የፋሲካን በዓል በማስመልከት የመጨረሻ እድል እሰጥሃለሁ። የዛሬ 14 ዓመት የፋሲካን በዓል ለማክበር በኢየሱስ ክርስቶስ ዙሪያ ተሰብስበን በነበረ ጊዜ ከእርሱ ጋር የሄደበት ለመሄድ ሞትም ቢሆን ለመቀበል ዝግጁነቴን ገልጬለት ነበር። ዛሬ ጊዜው ደርሷል። የገባሁትን ቃል በታማኝነትና በፍቅር እወጣዋለሁ። በፍቅር እናያለን። እንግዲህ እስከሚነጋ ድረስ እስር ቤት አቆዩት። ሲነጋም ለምኩራብ አሳልፌ እሰጠዋለሁ። ጥንቃቄ ያስፈልጋል። ተጨማሪ ጥበቃ መደረግ አለበት። ምትሃት ተጠቅመው የእስር ቤት በር መክፈት ይችላሉ። ባለፈው 2 ጊዜ ይህንኑ ነው ያደረጉት። በ16 ጥበቃዎች እንዲጠብቁት ይሁን። እናም ያኔ ምትሃቱን እንዴት እንደሚሰራ እናያለን። ጴጥሮስ ፈጥነህ ተነሳ፣ ታጠቅና ጫማህን አጥቅ፣ ልብስህን ልበስና ተከተለኝ። አቤቱ ጌታ ሆይ ለጴጥሮስ በዚህ ሰዓት ጽናቱን ስጠው። የፋሲካ የመጨረሻው 7ኛ ቀን ዛሬ ነው። ነገ ንጉሥ አቅሪጳ በጴጥሮስ ላይ ሞት ይፈርድበታል። እርሱ የተመረጠ ነው። በቀጥታ ወደ መንግሥተ ሰማያት ይገባል። ይህን ነገር የክርስቶስ ፍቃድ እንዲሆን እንትወው። እንድሪያስ ሮዴ፣ የሚጣራ ሰው አለ መሰል። ማን እንደሆነ እስቲ። በዚህ ሰዓት ማን ሊመጣ ይችላል? አላውቅም። ጴጥሮስ ነው። ጴጥሮስ ከበራፍ ላይ ቆሟል። አብድሽ ተሳስተሽ መሆን አለበት። ጴጥሮስ እንዴት ከእስር ቤት ወጣ? አይዟችሁ፣ ተረጋጉ። ምን እንደተፈጠረ ነግራችኋለሁ። የፋሲካ 7ኛው ቀን አልፏል። ጴጥሮስን እንዲገደል አምጡት። እሺ ንጉሶይ። ንጉሶይ፣ የእስር ቤቱ በር እንደተቆለፈን ያገኘ ነው። የታሰረበትም ሰንሰለት በዚያው አለ። ጴጥሮስን ግን አላገኘነውም። ጴጥሮስን አላገኛችሁትም? አሁን ንጉሶይ። የት ሄደ? አላውቅም። አታውቅም? ሁሉንም ዘቦች አንገታቸውን ቆርጣለሁ። እሺ ንጉሶይ። በዚህ ጉዳይ አንተም ራስህ ተጠያቂ ነህ። ሄሮድስ ክርስቲያኖችን ከመቼውም ጊዜ በበለጠ እየጨፈጨፈ እንደሆነ ሰምቻለሁ። ወደ ሮም መቼ ትሄዳለህ? ያንተን ድጋፍና ማበረታቻ ይፈልጋሉ። አውቃለሁ። በሚቀጥለው ሳምንት እንሄዳለን። ማርቆስ የት አለ? ወደ ወንድሞቼ ደብዳቤ መጻፍ እፈልጋለሁ። ወደ ጳንጦስና ገላትያ ሰዎች። እነሆኝ አባታችን። ምን ሆነሃል ማርቆስ? ስለ እንድሪያስ ወሬ ሰምቻለሁ። ምን? እኛን ቀድሞ ወደ መንግሥተ ሰማያት ሄደ? አሁን ሄዷል። እንዴት ሆኖ? እንድሪያስ በቤዛንታይን የቁስጥንጥንያ ቤተ ክርስቲያን መስርቶ ከወጣ በኋላ ወደ አጥያ ሄደ። ከዚያ ወደ ግሪክ ጢሮስ ከተማ አመራ። በዚያ
በርካታ ሕዝቦችን ወደ ክርስትና ሃይማኖት ለወጠ። ከዚያ አንተ ነህ እንድርያስ አማልክቶቻችንን እንድንተው የምትፈልገውና በሕዝባችን መካከል ተረት ተረት የምታስፋፋው? የሰማኸውን ሳታረጋግጥ ለመፍረድ አትፍጠን። ስለኛ የሰቀላችሁት ኢየሱስ ክርስቶስ ከሙታን ተለይቶ ሞትን ድል አድርጎ ተነስቷል። የተጣለብንንም ቅጣት በምህረት ቀይሮታል። የምትለው ነገር ምንም አይገባም። ግራ ነው። መሞት አትፈራም? መሞት ማለት ሞትን መፍራት ነው። ወደ መንግሥተ ሰማያት ስለምታቀርቡኝ እወዳችኋለሁ። የክርስቶስን ወንጌል መስበክ ታቆማል፣ አለበለዚያም ልክ እንደ መሲሁ ትሰቀላለህ። እኔን እንደ ጌታዬ በመስቀል ምንኛ ታላቅ በረከትን የሰጠኸኝ። መልካም፣ እንግዲያው አሳይሃለሁ። ዘብ፣ ይህ እንድርያስ የተባለውን ሰው ስቃዩ የበለጠ የበዛ እንዲሆን በዚህ ቅርጽ እንዲሰቀል ይሁን። ጌታዬ ሆይ አበርታኝ። የመስቀሉን ጸጋ ለመካፈል አይገባኝም። እኔንም ሆነ ወንድሞቼን አበርታ። ወንድሜ ጴጥሮስን በወንጌል ስብከት ሥራ ወርደው። ጌታዬ ሆይ አበርታኝ። ነፍሱን ወደ እግዚአብሔር መንገድ መራት፣ ምንም ሳይነካ ተነጠቀ። ወንድሜ እንዲህ ወደ መንግሥተ ሰማያት መሄድህ እንዴት ዕድለኛ ነህ! ግሩም ድንቅ የሆነ ግጥም! በመላ ግዛቲቱ በማስታወሻነት ሊዘከር ይገባዋል። እኔ ኔሮን ታላቁ አርቲስት ነኝ። ግን ተራራ ራራራ ራ ለግጥሙ ዜማ ላበጅለት ይገባኛል። ንጉሥ ሆይ ምንድን ነው ነገሩ? ግጥም እየጻፍኩ እኮ ነው ያለሁት። ሚኒስትር ለምን ትረብሸኛለህ? ስማ ሚኒስቴር፣ እየጻፍኩት ያለሁትን ግጥም አድምጥ። አይደለም ንጉሥ ሆይ፣ እርስዎ ቢሰሙኝ ይሻላል። እነዚህ ክርስቲያኖች ሊያሳብዱኝ ነው። ሞትን ያለ ምንም ፍርሃት ይጋፈጣሉ። እንግዳ የሆነ መዝሙር እየዘመሩ ከአንበሶቹ ፊት ያለ ፍርሃት ይቆማሉ። ሲሞቱ ፊታቸው ላይ ፈገግታ ይነበባል። ልክ ለሰርግ ተጠርተው የሚሄዱ ነው የሚመስሉት። እነዚህ ክርስቲያኖች አሁንም ሊያርፉ አልቻሉም ማለት ነው። የትም ቦታ ባሳድዳቸውና ብገላቸውም አሁንም ችግር መፍጠራቸውን ሊተው አልቻሉም። ነገር ግን ውስጤን ቀስ ብዬ ስመረምረው እኔ ሳሎን እነሱ እያሳደዱኝ እንዳለ ይሰማኛል። በተጨማሪ መሪያቸው ጴጥሮስ ወደ ሮም ከመጣ ወዲህ በጣም እየሰበካቸውና እያበረታታቸው ነው። ለዛ ኢየሱስ ለሚሉት ለነሱ ሰው እንዲሞቱ አይዟችሁ ይላቸዋል። አድምጥ ሚኒስቴር፣ የኔ ሕዝብ ስለኔ ምን ይላል? እንደ እብድ ነው የሚያስቡኝና የሚገምቱኝ። ከዚህ በላይ ላስቆጣዎት አልፈልግም። ግደለም፣ አይዞህ፣ አትፍራ፣ ተናገር። ሕዝቡ ሮምን እርሶ ካቃጠሏት ወዲህ በጣም ተቆጥቷል። አሁን ወደ አመር ተቀይራለች። አውቃለሁ። አዲሲቷን ሮም ለመገንባት አቃጥያታለሁ። አድምጥ ሚኒስትር፣ ለሁሉም ሰው ሮምን ያቃጠሉት ክርስቲያኖች እንደሆኑ ንገር። ነይ ከኔ ጋር ፍጠኝ፣ ተነሽ። የት ልትወስዳት ነው? ነይ እንጂ እባክሽ። አይሆንም። ነይ እንጂ። አትፍሪ፣ እግዚአብሔር ካንቺ ጋር ይሁን።
በእግዚአብሔር ዙፋን ፊት ስትቀርብ ይጸልይልን። የኔ ውድ ልጅ ፈርተሻል እንዴ? በጭራሽ አባቴ ጴጥሮስ፣ ጌታችን ኢየሱስ ክርስቶስን ወደዋለሁ፣ ከእርሱ ጋር መኖር ፈልጋለሁ። ነጭ እባክሽ ነጭ። አባታችን በሮም ለሚገኙት ወንድሞቻችን ማድረግ የሚችሉትን ሁሉ አድርገው እዚህ መቆየት ማለት ሞትን መምረጥ ነው። ምን ማለትህ ነው? ማለቴ የእርስዎ ሕይወት ለቤተ ክርስቲያኒቱ በጣም አስፈላጊ ነው። እናም የሚያመልጡበትን መንገድ ማመቻቸት አለብን። እውነት ነው፣ መሸሽ አለብህ። ክርስቲያኖች አባታዊ ከለላህን ይሻሉ። አይሆንም። ምን እያልሽ ነው? እኔ እንድሸሽ ትፈልጊያለሽ? እኔ ራሴ ሰዎች ሕይወታቸውን ለክርስቶስ አሳልፈው እንዲሰጡ እየመከርኩ እንድሸሽና ሁለተኛ ጊዜ እንድክደው ትፈልጊያለሽ? እንዲህስ አላደርግም። አባቴ ጴጥሮስ እባክህ ስማኝ። ይህ ሽሽትም ክህደትም አይደለም። የጌታን ወንጌል ለመስበክና የበለጠ በርካታ ሰዎችን ወደ ክርስትና እምነት ለማምጣት የምታደርገው ነው። ለማምለጥ ያላደረግነው ነገር የለም። ለጠባቂዎቹ የሰጠናቸው ገንዘብ ባይኖር ኖሮ ለማምለጥ ባልቻልን ነበር። ጌታዬ ኢየሱስ ክርስቶስ ወዴት እየሄድክ ነው? የተሸከምከው መስቀልስ ምንድን ነው? ዳግም ለመሰቀል ወደ ሮም እየሄድኩ ነው። ለምን? ከዚህ በፊት ተሰቅለሃል ነበር? አዎን፣ ነገር ግን አንተ ከሞት ሸሻየው። ስለዚህ በአንተ ቦታ ሄጄ ለመሰቀል ፈለኩ። ይቅር በለኝ፣ ይቅር በለኝ ጌታዬ ሆይ። ወደ ሮም ተመልሼ እኔ ራሴ እሰቀላለሁ፣ ትእዛዝህን አከብራለሁ። ምንም ነገር አትፍራ፣ ከጎንህ ቆማለሁ። እስር ቤት ያሉትን ሁሉንም ዘቦች ገድያቸዋለሁ። አሁንም ባልሽ የት እንዳለ መናገር አትፈልጊም? አንቺስ ቆንጆዋ ልጅ አባትሽ የት እንዳለ አትናገሪም? ዞር በልልኝ። ንጉሥ ሆይ! ማን? ጴጥሮስ? አዎን። ወታደሮቼ የገባህበት ገብተው ሊይዙ እንደሚችሉ አመንክ? የታላቁ የኔሮን ወታደሮች ናቸው። ንጉሥ ሆይ እኛ ላዝ ነው። ምንድን ያልከው አንተ ጅል? ራሱ ነው ተመልሶ መጥቶ እጁን የሰጠው። አፈን ዝጋ ብያለሁ። አንተ እጁን ሰጠ። እውነት ነው እንዴ ጴጥሮስ? እውነት ነው? አዎን። አዎን? ለምን እባክህ ጴጥሮስ? ጌታዬ ኢየሱስ ክርስቶስን በእኔ ቦታ ሊሰቀል መስቀሉን ተሸክሞ ሲሄድ አገኘው። ወዲያውኑ ተመልሼ መጣሁ። ማንን አየውን ያልከው? ከዚህ ቀደም ተሰቅሎ የሞተውን? ያበድክ ትመስላለህ ጴጥሮስ። ለመጨረሻ ጊዜ አስጠነቅቃለሁ ጴጥሮስ። አልፈራህም። የፈለግከውን ማድረግ ትችላለህ። የፈለግከውን? መልካም፣ የምትፈልገውን ዋጋህን እሰጥሃለሁ። ልክ እንደሱ እሰቅልሃለሁ። አመሰግንሃለሁ። ነገር ግን አንድ ነገር እፈልጋለሁ። የምትፈልገውን ጠይቅ ጴጥሮስ። እኔ እንደ ጌታዬ መሰቀል አይገባኝም። ተዘቅዝቄ እንድሰቀል ነው የምፈልገው። ይህ እንዳውም የተሻለ ነው። ነገር ግን ሌላም የተሻለ ነገር ላንተ አለኝ። ሚስትህን እገላታለሁ። ስለ እሷስ ምን ትላለህ ጴጥሮስ? እኔም ከእግዚአብሔር ጋር የምገናኝበትን ቀን ስላቀረብክልኝ አመሰግናለሁ። እውነት ደስ ብሎሻል አንቺ? ሁለታችሁ ማብዳችኋል መሰለኝ። ዘብ ውሰዷት፣ ከዛም አሁኑኑ አንገቷን ቁረጡ። ይህም ጴጥሮስ ጀንበር ስትጠልቅ ስቀሉት።
የጌታን ስም ጥሩና በመንግስቱ እንዲያስበኝ ጸልዩልኝ። በመንግስተ ሰማያት እንገናኛለን። ስምህ ማን ነው? ስሜ ጴጥሮስ ነው። እኔ ስምም ጴጥሮስ ነው። አሳ ማጥመድ እወዳለሁ።